ጤና ይስጥልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች ይህ የሁበና ፕሮግራም ነው ከሁበና ፕሮግራም ጋር የደሞ ተስፋዬ ደረሳኔ ከዚህ ቀደም አልፎ እንደምናደርገው የዛሬው የሁበና ፕሮግራማችን በአማርኛ ቋንቋ ይካሄዳል ባለፈው ሳምንት 25ኛው ዓመት የሩዋንዳ እልቂት የዘር ፍጅት ሲከበር በነበረበት ጊዜ በተለይ የኢትዮጵያ ሚዲያዎች በሰፊው ያነሱ ሲያወያዩበት ነበር በእነዚህ ውይይቶች ውስጥ ደግሞ በተለይ ሁለት ነጥቦች ተተኮባቸው ነበር አንደኛው ጠቅላይ ሚኒስትር አብይም ሲናገሩ እንደተሰማው በአሁኑ ሰዓት ሩዋንዳ ውስጥ ሁቱ ቱትሲ የተባሉ መጠራራዎች ደግሞ በዚያ አይነት ሁኔታ መገለጽ ወይም ሌላው መግለጽ በህግ ተከልክሏል የሚለውና ሌላው ደግሞ ኢትዮጵያ ውስጥ በአሁኑ ሰዓት የብሔረሰቦች ግጭት እየተስፋፋ ስለመጣ አሳሳቢ ሁኔታዎች እየታዩ ስለሆነ ሩዋንዳ ውስጥ የታየው አይነት እልቂት እንዳይከሰት መማማሪያ ይሆናል የሚሉ አይነት ነገሮች ናቸው እና አሁን እነዚህ አንድ ሚዲያዎቹም ሲሉ እንደነበረው ከሩዋንዳ መማር አለብን እንደተባለው አንድም በሩዋንዳ ውስጥ በህግ ተከለከለ የተባለው ራስን መግለጽ ወይም ሌላውን በማንነቱ መግለጽ ሁኔታ ወደ ኢትዮጵያ ቢመጣ ሌሎችም ሩዋንዳ ውስጥ የተታዩት ፖለቲካዊ ለውጦች ወደ ኢትዮጵያ ቢመጡ ምን ያህል አሁን ያያሉ ያለው የብሔረሰቦች ከማስቀረቱ አንፃር ምን ያህል ይጠቅማሉ ሁለተኛው ደግሞ እንዳለስ በአጠቃላይ ኢትዮጵያ ውስጥ የሩዋንዳ የፖለቲካ ታሪክ የብሔረሰቦች ችግር ታሪክና የኢትዮጵያ ብሔረሰቦች ጥያቄ ትግል የመሳሰሉት ሁሉ ምን ያህል ይቀራረባሉ ከዚህ አንፃርስ ጠቀሜታው ምን ያህል ነው የሚለውን ለማየት ሁለት እንግዶችን ይዘን ቀርበናል አንደኛው ዶክተር ቤኛ ሩጋሳ ናቸው የማህበራዊ ጉዳዮች ባለሙያ ናቸው ሁለተኛው ሰለሞን ነመራ የቀድሞው ጋዜጣ ምክትል ዋና አዘጋጅ አሁን ደግሞ የኦሮሚያ ኒውስ ኔትወርክ ፕሮግራም አዘጋጅ ነው እንደ የራሱን ፕሮግራም አለው እናንተ ከኛ ጋር እንድትቆዩ በአክብሮት እየጠየቅን ወደ ውይይታችን እንሄዳለን ዶክተር ቤኛ በሰለሞን ለመነካካት እንደሞከርኩት በተለያዩ የኢትዮጵያ ሚዲያዎች ሩዋንዳ 5ኛ ዓመት ሲከበር ከ25 ዓመት በፊት የታዩት ክስተቶች የተነሱ በሰፊው ሲወያዩበት ነበር በአብዛኛው ደግሞ ይህንን ጉዳይ ትኩረት የሰጡት በአሁኑ ሰዓት ኢትዮጵያ ውስጥ አሃዳዊ ስርዓትን ለመመለስ ወይ እንዲመለስ ያቀነቀኑ እና ቅስቀሳ ያደረጉ ዘመቻ ያካሄዱ ወገኖች ናቸው በዚያ ውስጥም ደግሞ እንግዲህ ሁላችን እንደምናውቀው በአሁኑ ሰዓት የዘር ፖለቲካ የጎሳ ፖለቲካ የዘር ጽንፈኝነት የመሳሰሉት ቮካብላሪዎችን በጣም ዱፕሊኬት ተደርገው በስፋት ሲሰማለን ይነገራሉ ከዚህ አንፃር አንድ የሩዋንዳ እና የኢትዮጵያ የብሔረሰቦች ጥያቄ ግጭቶች ወይ ደግሞ ትግሎች ከታሪክ አንፃር ምን ያህል ይመሳሰላሉ እስቲና ወደ ኢትዮጵያ ብናመጣው ምን ያህል ሊጠቅም ይችላል አሁን ያለው ስጋት ለማስወገድ ለወደፊቱ ህዝቦች አንግበው ያከራከረ ያወዛገበ ያለው የብሔር ጥያቄው የፖለቲካ ጥያቄዎች ለመመለስ ወይ ደግሞ በአጠቃላይ የሀገሪቱ የፖለቲካ ችግር ለመፍታት ምን ያክል ይጠቅማል እና እስቲ ከታሪክ አንፃር ዶክተር ቤኛ ሲምታቆም ካለ ባጭሩ ልዩነታቸውን መመሳሰላቸውን ለማየት ያክል አመሰግናለሁ በተስፋዬ ስለ ሩዋንዳ ስናነሳ
ሩዋንዳ ከኮሎኒያሊዝም በፊትና ከዛ በኋላ ያሉትን ነገሮች ማየት አስፈላጊ ነው ሩዋንዳ ሶስት ብሔረሰቦች ያለባት ሀገር ናት ሁቱ ቱሲና ቱዋ የሚባሉ ናቸው እነዚህ ህዝቦች ብሔረሰቦች ተብለው ይጠሩ እንጂ አንድ ቋንቋ ነው የሚናገሩት አንድ ቋንቋ ከክሪዋንዳ የሚባል አንድ ቋንቋ ነው የሚናገሩት ልዩነታቸው በእነዚህ ህዝቦች መካከል ልዩነታቸው ሂስቶሪካል ኦሪጂናቸውና ሂስቶሪካሊ እነዚህ የተባሉት ብሔረሰቦች የሚኖሩበት አኳኋን እንዴት ነው ተብሎ ሲጠነጠን ብቻ ነው ልዩነታቸው አንድ ቋንቋ ይናገራሉ ማለት ፈልጌ ነው አንደኛው ከብታርቢ ነበር ቱሲ አንደኛው ደግሞ እርሻ የመድርሻ የሚያደርግ ነው ሁቱ ትዋ ደግሞ አድኖ የሚኖር ህዝብ ነበር ይሄ እስከ 1884 ጀርመን ሩዋንዳን ኮሎናይዝ እስክታደርግ ድረስ እነዚህ ሰዎች አብረው የሚኖሩ በሰላም የሚኖሩ ህዝቦች ነበሩ አንደኛው ለአንደኛው ሸጦ አንደኛው ከአንደኛው ገዝቶ effectively symbiotic relationship አድርገው የሚኖሩ ነበር ጀርመኖች እዛ አካባቢ ሲመጡ የሬስ ወይም ደግሞ ዘረኝነትን አይዲያ ከአውሮፓ ያመጡትን እዛም ወስደው ሄዱ እና ምን አደረጉ አንደኛው ከሌላው ተሻለ ነው የሚለውን አስማሚያ ህዝቡ መካከል ጸንሶ እንዲገባ አደረጉ ስለሆነ ምንድነው ያደረጉት ኢንፋክት ምንድነው ዲፔንድ ያደረጉት ሃማቲክ ቲዮሪ ይሉታል ሃማቲክ ቲዮሪ መጽሐፍ በዛን ጊዜ መጽሐፍ ቅዱስ ላይ ነው ብዙ ጊዜ የሚያተኩሩት ከመጽሐፍ ቅዱስ ውስጥ የኖሃ ልጆች አንዱ ሃም ከዛ ውስጥ የመጡ ሰዎች ናቸው እነዚህ አትሊስት ሌሎቹ ደግሞ መጽሐፍ ቅዱስ ውስጥ ስማቸውና ወይንም ዘራቸው ስላልተነካ ሌሎቹ የኋላ ቀሮች ናቸው ስለሆነ ምንድነው ያደረጉት ቱሲን በእነሱና በህዝቡ መካከል ሆነው ዘርፊያውን ኦርጋናይዝ እንዳደረጉላቸው ያደረጉት ነጮች የበላይ ቱሲዎች ደግሞ ሰከንድ ሌሎቹ ደግሞ ከመጨረሻ ላይ ሆነው እንዲኖሩ ይሄ እንደዛ እንደቀጠለ በ1816 ጀርመኖች በአንደኛ ዓለም ጦርነት በኋላ ተሸንፈው ከአፍሪካ ሲወጡ ቤልጂየም ነበረች የተወሰነች ቤልጂየም ያንኑን ቲዮሪ ኢምፕሊመንት አደረገች ሶ as a result racism ዘረኝነት በእነሱ መካከል ፉክክር ቀጠለ ወደ መጨረሻው ቤልጂየም ኮሎኒያል ሩል አካባቢ ቱሲዎች ነው ፍሬንጆቹ እዛ ባሉበት ጊዜ ለቱሲዎች እድል ሰጧቸው ትምህርት ቤት እንዲሄዱ አፍሪካን ለነጻነት ማዋጋት ጀምሮ ቱሲዎች ናቸው ከሩዋንዳ ውስጥ የነጻነት ንቅናቄን ጀምሮት ስለሆነ ምንድነው ያደረጉት ቤልጂያኖች ቱሲዎች እድል ሰጠናቸው አሁን ደግሞ ተነሱብን በማለት አዝሚያናቸውን ፖሊሲያቸውን ቀየሩ ምንድነው ያደረጉት ሁቱን በእነሱ ፍላጎት ላይ ነው እንዲመሰረት የሚያደርግ ፖሊሲ ማምራት ማመጡ ከዚህ በዛ የተነሳ ነው እንግዲህ በእነሱ መካከል ኮንፍሊክት እንዲበዛ አደረጉት ከዛ የተነሳ ነው በዚያን ጊዜ በ1960ዎቹ አካባቢ ቱሲዎች ከዛ ተፈናቅለው ወደ ዩጋንዳ እንደ ስደተኛ ሄደው ዩጋንዳ ውስጥ ቆይተው ዩጋንዳ ውስጥ ኦርጋናይዝ አድርገው ወደ 1994 አካባቢ ወደ ለመመለስ ሲሞክሩ ነው እንግዲህ ወደ ዘርቂቱ የመጣው ስለሆነ ምን ማለት ፈልጌ ነው እነዚህ ሰዎች አንድ ቋንቋ ነው የሚናገሩት አንድ ባህል ነው ያላቸው እነሱ ማከለ ያለው አንደኛው በእርሻ መኖሩ ነው አንደኛው ከብታቢ መሆኑ ነው ሌላው ደግሞ አድኖ በመብላቱ ነው ሌላው ሂስቶሪካል ኦሪጂናቸው ሁቱ ከሳውዝ ነው ሙቭ ወደ ኖርዝ ሙቭ አደረገውና አሁን ባለበት ሰፈረው ቱሲ ግን ከኖርዝ ነው ወደ ሳውዝ የመጣው እና አሁን እዛ ቱሲ ሩዋንዳ ውስጥ
በብሔር ብሔረሰብነት አንተ ተጠራሩ አይዲያችሁን አስፈልግም ከተባለ ምንም ሊውዝ የሚያደርገው ነገር የለም ምክንያቱም የሚያጡት ቋንቋ የለም የሚያጡት ባህል የለም አንድ ህዝቦች ናቸው የስራቸው ብቻ ነው ለዩነታቸው ይሄንን አምጥተን ኢትዮጵያ ውስጥ አፕላይ ማድረግ በፍጹም አንችልም ለምን ኢትዮጵያ ውስጥ ብሔር ብሔረሰቦቹ ሁሉም የራሱ ቋንቋ አለው የራሱ ባህል አለው የራሱ ማንነት አለው ባህል ስንል እንደ ልብስ እንደ ኮት ሲያስፈልግ የምትለብሰው ሲያስፈልግ በፀሐይ ሲሞቅብህ ለፀሐይ የሚሆን ብርድ ሲመጣብህ ለብርድ የሚሆን እንደምትወስደው አይነት ልብስ ነው ጠቃሚ ነው ለህዝቡ ከህዝቦች ቋንቋቸውን ባህላቸውን ከወሰድክ እነዛን ህዝብ ገደልካቸው ማለት ነው አሁን እኔ ባለሁበት ሀገር በካናዳ ውስጥ indigenous people የሀገሪቱ ባለቤት ቋንቋቸውን ባህላቸው ተወስዶባቸው በጣም ይሄ ነው የማይባል ችግር ውስጥ ያስገባቸው ለመመለስ ቋንቋቸውን ባህላቸውን ለመመለስ ጥረት እየተደረገ ነው ያለው በአሁኑ ጊዜ መመለሱ በጣም ከባድ ነው ከነሱ ይሄንን ባህልና ቋንቋ መውሰድ እነሱ በብዙ ችግር ነው ያጋለጣቸው ስለሆነም በኢትዮጵያ ውስጥ ከማንኛውም ብሔር ብሔረሰብ የማንነታቸው መውሰድ እነሱን ቀስ በቀስ ዘር ማጥፋት ዘመቻ ማካሄድ ነው ስለሆነም አግባቢነት የለውም ባይነኝ አቶ ሰለሞን ዶክተር ቤኛም ምናልባት በኋላም መጨምሮ ካለ ተመለሳለ ይሄ ነገር ሲሆን የሩዋንዳው እልቂት 5ኛ ዓመት ሲከበርና በዚያ ዙሪያ ሲነገሩ የነበሩት ዜናዎች ሀተታዎች የኢትዮጵያ ሚዲያዎች ወስደው ሲያራግቡ ወይ ደግሞ እንዳውም በቂ ሽፋንም አልተሰጠውም ሲሉ የነበሩ አሉ በሰፊው ሊዘገበት ይገባ ነበር ይሄ ሆኖ ኢትዮጵያ ውስጥ ቅድም እንደነካካውት በብሔር ላይ ተመሰረቱ የፖለቲካ እንቅስቃሴዎች በብሔር ላይ ተመሰረቱ የፖለቲካ ድርጅቶች የተለያዩ ቅጥል ስሞች አድጀክቲቭስ እየወጡላቸው እየተወገዙ ባለበት ጊዜ ነው ቅድም ያልነው ስንፈኛ ዘረኛ ብሔርተኛ ጠባብ የመሳሰሉት በአንድ በኩል ደግሞ በራሱ ኢትዮጵያን በበላይነት ያስተዳደረ ባለው የኢሃድግ ድርጅት ውስጥ የድርጅቱ ባለስልጣናት ወይ የፖለቲካ ሹማምንት በጣም ግልጽ የሆነ ልዩን የተለያየ ተቃራኒ የሆነ አቋም ሲንጸባረቅ ሲያሳዩ ሲናገሩ አዳምጠናቸዋል ከአንድ አመት በፊት መሰለኝ ለምሳሌ ኦሮሚያው ፕሬዝዳንት ቶለማ መገርሳ እዚህ አገር ውስጥ የመደብ ጭቆና እንጂ የብሔር ጭቆና አልነበረም ይሄ አንድ አሁን ብዙም ጊዜ አሃዳዊን ስርዓትን እንዲመጣ እየሰበኩ ያሉት ደጋግሞ የሚጠቀሙበት አባባል ይሄ ነው በሌላ በኩል ደግሞ የትግራይ የህወሓትን ኦፊሻል ስምት ለምሳሌ ዶክተር ደብረጽዮን በዚሁ ሳምንት አንድ የደቡብ ቴሌቪዥን ሳውዘርን ቲቪ ባለው ላይ ሲናገሩ ይሄን ቀጥታ ጥያቄ ተጠይቀው እንዲህ ይባላል ሶም ይላሉ ወስጠየቁ ለዚህ ማብራሪያ ማስፈልገውም ምርምር መሄድ ማስፈልገውም መሬት ላይ ያለ የሚታይ ነው የትግራይን ህዝብ በቋንቋ አትናገርም አትማርም አትዳኝበት ስትለው ምንድነው ባህልን አታሳድግም ታሪክን አታሳድግም ሲባል ምንድነው እና እነዚህ ሁለቱ በኢሃድግ ውስጥም በተቃራኒ ቆሞ ሐሳቦች ተሰራጩ ደግሞ እየተደመጡ ያለ ነው ይሄ ነገር የመጣው እና በአብዛኛው ደግሞ የሩዋንዳው ጉዳይ ወስደው በሰፊው ሲወያዩበት ሲያዩ የነበሩት እንዳልኩት አሃዳዊ ስርዓቱ ይመለስ እንደገናም ደግሞ ከሌሎችም ከኢሃድግ ውጪ ካሉ ድርጅቶችም ለምሳሌ አቶ አንዳርጋቸው ጽጌ ወሬ አክልም አይበልጥም በቀጥታ የዚህ ሩዋንዳ ህግ ቅጅ የሚመስል ነገር በብሔር ብሔረሰብ ስም መደራጀት በህግ መታገድ አለበት ከዛም ቀደም ብሎ ደግሞ የድሮ የደርግ ባለስልጣን ሻለቃ ዳዊት ጊዮርጊስ
ለዶክተር አብይ ለጠቅላይ ሚኒስትሩ እንደ ሪኮመንዴሽን ይሄን አሁን የፌደራል ስርዓት በህግ ማፍረስ አለበት ይሄን አሁን ያለውን የፌደራል ህገ መንግስት በህግ መሻር አለበት አሁን ያሉትን በብሔር ብሔረሰቦች ላይ ተደራጁ ክልል አወቃቀሮችን በህግ ማፍረስ አለበት እነዚህ ሁሉ እየተባሉ ነው ለመሆኑ እንደሐሳብ አሁን በሐሳብ መልክ እንደሚያቀርቡ እነዚህ ሁሉ በህግ ብናግድ እንኳን ስለውነት የህዝቦችን መሰረታዊ የመብት ጥያቄዎችን መልሶ በአገሪቱ ውስጥ ለ150 ዓመት ምናምን ስታይ የነበረውን የፖለቲካ ችግር ይፈታል መልካም ተስፋይ ዶክተር ቤኛ አብዛኛው ስለ ሩዋንዳ ሂስቶሪካል ባክግራውንዱን በደንብ አስቀምጠውታል እዛ ላይ መጨመር የምፈልገው ወደዚህኛው በኋላ ይመለስበታለሁ ዶክተር ቤኛ እንዳለው ሶስት ብሔሮች ናቸው በሩዋንዳ ውስጥ ያሉ አንደኛ ሁቱዎች ናቸው ቱሲ እና ተዋ ናቸው ሁቱዎቹ about 85% ናቸው በ85% የሚቆጠሩ ናቸው በህዝብ ብዛት ቱሲም ደግሞ 14% ነው ያለው እና ተዋ 1% ነው ያለው እዛ ውስጥ ያለው በቋንቋ አንፃር ቱሲ እነሱ የሚናገሩት ኬንያ ሩዋንዳ የሚባለው ነው about 95% የሚናገሩ እና በአብዛኛው ደግሞ ፍሬንቾች ናቸው ከዛ በኋላ ነው አሁን እንግሊሽ እና ስዋሂሊ ደግሞ እየተጨመረበት የመጣው ዴቨሎፕ ያደረጉ ነው የመጡት ማለት ነው እና እነኚህን ሶስቱን ስታያቸው ሁሉም ሌላ የተለየ ቋንቋ ያላቸው በባህልም አብሮ የሚኖሩበትም ሁኔታዎችም በኮሎኒ ስለነበሩ ብዙ የሚያራርቃቸው ጉዳይ አልነበረም እና እነሱ ቱሲ ወይም ደግሞ ሁቱ ብሎ ቢጠሩ ባይጠሩም ብዙም አይገርመኝም ምክንያቱም አሁን ቱሲ ከብዙ ጭቆናና ዘር ማጥፋት በኋላ የራሳቸውን መብት ከተጎናጸፉ በኋላ ነው አሁን ወደ መንግስት ከመጡ በኋላ መብታቸው የመብት ጥያቄያቸው ተመልሶላቸው ነው እዛ ደረጃ ላይ ደረሱ የኢትዮጵያ ግን ወደ 85 በላይ የሚሆኑ ብሔር ብሔረሰብ ነው ያለው እነኚህን የተለያየ ቋንቋዎችና 85 የሚሆነውን ቋንቋ አንድ ላይ አምጥቶ ኮምፓር ማድረጉ ትክክል አይመስለኝም እና ዶክተር አብይ ይሄኛውን ሲጠቀም ይገባኛል የሱ አነጋገር ብዙ ህብረተሰብ ነው ብዙ ብሔር ነው በአለም ላይ ያለው እና ሁሉም ብሔረሰብ የራሱ ሀገር የለው ግን አንድ ሆኖ ነው በአንድ ላይ የሚኖር አሁን ለምሳሌ ካናዳ የምትወስደው ብዙ ብሔረሰብ ነው ያለው ሁሉም ግን በካናዳ ውስጥ እኔ ኦሮሞ ነኝ እኔ ሌላ ደቡብ ደግሞ አፍሪካዊ ጥቁር ነኝ ማለት መብት አለ እንደውም አንድ ቦታ ላይ ስትመዘገብ ማይኖሪቲ ጥቁር ነኝ ወይም ደግሞ ኢንዲያዊ ነኝ ብሎ ነው የሚጠይቀው እና መመለስ ትችላለህ ማለት ነኝ ብቻም እኮ አይደለም ሰለሞን ካነሳ አይቀር በፈለጉት መንገድ ባህላቸው ባህላዊ በዓላት ባህላዊ ልብሶች ባህላዊ አሁን ከተማው ሲዞር የቻይኒዝ ኮዝን ፊሊፒኖ ኮዝን ጀሜይካን ሁሉም በየስሙ እንደፈለገው ከዛም አልፎ በምክር ቤት መምረጥ ብቻ ሳይሆን ለመወዳደር ያለምን እንትን ይሄ ማለ ከዚያ ማልፎና ቀጥል አንተ ያሳብ ያ አሁን የሚያመሳስለው ደግሞ አንድ ነገር አለ አሁን የኢትዮጵያን ጉዳይ ሲታየው ዛሬ የኢትዮጵያን ችግሮች የፈጠሩ የብሔር ጭቆና ነው የብሔር ጭቆና ያመጣው ችግር ነው አሁን ለ40 ዓመት አሁን ለምሳሌ ኦሮሞ ህዝብ ሲታገል ነው ነበሩ ሌሎች የትግራይ ህዝቦች የብሔር ጭቆና ስለነበረ ነው ጠመንጃ አንግቶ የተዋጉት ሌሎች ብሔር ብሔረሰቦችም እንደዛ ናቸው በራሳቸው ቋንቋ በራሳቸው ባህል እና በራሳቸው የማስተዳደር ስርዓት ስለሌላቸው ነው ይሄን ትግል የጀመሩት የቱሲዎችም እንደዛው ነበር በፊት የቱሲ እና የሁቱ ቱሲ ላይ ዶሚኔሽን ቱሲዎች እንደነሱ ከተደረገ በኋላ ይሄን ቁጥ ሁሉ ያመጣና እነሱ እንዲታገሉ ያደረገው ይሄ ችግር ተመሳሳይ አይነት ችግር ነው የኢትዮጵያ ውስጥ ያለውን የዘር ፖለቲካ ትግል ያመጣው እና የብሔር ጭቆና የብሔር ፖለቲካ ሌላ ይያሉ ከሚያወሩ የብሔር ፖለቲካ ከየት ነው መጣው እንዴት ነው የተፈጠረው ለምንድን ነው የተፈጠረው ብሎ ጀርባውን አይቶ መብት ከመፈለግ የብሔሮች ላይ የብሔር ፖለቲካ ያሉ ያጣጣሉ ሌላ ወሬ ያወራሉ
ይሄ ደግሞ ለኢትዮጵያም ለሀገሪቷም መልካም አይመስለኝም እኔ በበኩሌ መብቶቹ ሲከበር ነው የአንድ ህብረተሰብ መብቱ ሲከበር አብሮ የመኖር ችግር ነው የኦሮሞ በኦሮምኛ ትግራይ በትግርኛ በራሳቸው መስተዳደር በራሳቸው ቋንቋ አብሮ ከኖሩ ምንድነው ችግር ሊፈጠር አይችልም እና አሁን ዶክተር አብይ ይሄን አምጥቶ እንደ ኤግዛምፕል መጠቀም ለነኚ አሁን ለምሳሌ ነፍጠኞቹ ወይም ደግሞ የቴክኒከኞቹ አሁን የኢሳት ሚዲያ ላይ አሁን ዛሬ አዳምጫለሁ እነሱ በሁለት ቀን በፊት ያቀረቡት እሱን እንደ ኤግዛምፕል ሮተር ያቀረበው እንደ ኤግዛምፕል እየተጠቀሙ ነው አሁን ለፕሮፓጋንዳ እየተጠቀሙበት ነው ዶክተር አብይም እኮ አንዳንድ ጊዜ ሲያወራ የሱን ፊሎሶፊ የሱን አነጋገር በጥንቃቄ ቢያደርገው ጥሩ ነው ምክንያቱም ለሌላው ፕሮፓጋንዳ የሆነ ሌላው የባሰ ችግር እንዳያመጣ ነው እና ኢትዮጵያ ማለት ኢትዮጵያ ውስጥ እኮ በዘር መደራጀት አይደለም የኢትዮጵያ ችግር ነው በዘር አትደራጅ በራሲ ቋንቋ አትናገር በራሲ ባህል አትኖር ይያሉ እየጨፈለቁ አንድ ልሙጥ የሆነች ኢትዮጵያን ይፈጥር የሚለው ነው አሁን ይሄን ትግል ያመጣው ይሄ ትግል ደግሞ የፈለገ ቢመጣ አሁን ከዚህ በኋላ ወደ መዋላ ሊመለስ አይችልም አሁን እና ድምብሎ ህዝቡን የሚያጋጨው ለወደፊት መፍትሄ የማያመጣው ነገር ያመጡ ጊዜ ከሚያባክኑ እንዴት ነው ችግሮቹ ምንድነው ናቸው የኦሮሞ ህዝብ ጥያቄ ምንድነው የትግራይ ህዝብ ጥያቄ ምንድነው ትግራይ ሆኖ ኦሮሞ ሆኖ ጋምቤላ ሆኖ ጉራጌ ሆኖ አብረን መኖር የማንችል ምንድነው አንድ አማራ መሆን አለብን እንዴ አማርኛ መናገር ይቆያል ወይም ደግሞ ኦሮምኛ መናገር የለባቸው አማራዎች ወይም ትግሬዎች ስለዚህ የራሳችን መብት አስከብረን ራሳችን ሆነን አብረን የማንኖርበት ምክንያት የለም እነሱ ግን አያስፈልግም ይሄ የዘርባ ምክንያቱም የነፍጠኞቹ የራሳቸው በፊት ህዝቡን ሲጨቁኑበት ነበር ያካበቱት መብትና ንብረት ስለአጡ የተለየውን ፖለቲካና የላንጉዌጅ ተጠቀሙ ህዝቡን እንዲጋጭ ያደርጉ የተጠቀሙ ናቸው አሁን ዶክተር ደብረጽዮን አቅርቦታል አሁን ኦቦላማ for example ለምሳሌ ፕሬዚደንት ለማ በኢትዮጵያ ውስጥ የዘር ፖለቲካ የለም የመደብ ነው እንጂ መደብ ጭቆና ነው እንጂ የፖለቲካ የብሔር ጭቆና የለም የመደብ ጭቆና እንጂ እና አሁን ደብረጽዮን እዛ ላይ ሲመልስ ሲተኙ ነው እንደ ነበሩት ነው ያለው የብሔር ጭቆና ካላለ የትግራይ ህዝብ ለምንድን ነው መሳሪያ አንስቶ ጦርነት የሚከፍተው የኦሮሞ ህዝብ ለምንድን ነው መሳሪያ ይዞ ጦርነት የሚከፍተው ሌላው ለብሔረሰቦች ለምንድን ነው የራሳቸው ፖለቲካ ድርጅት የፈጠሩት ይሄ የመደብ የሚለው ምናልባት ለነሱ ጠቅሟቸው ይሆናል ምናልባት አያዩም ይሆናል ወይም ደግሞ ተጎርቶ አያውቁም ይሆናል ግን የመደብ የብሔር ጭቆና ስላለ ነው ህብረተሰቡ ጥያቄ የሚያነሳው የብሔር ጭቆና ባይኖር እኮ ይሄ ነገር ሁሉ አይመጣም ስለዚህ እውነታውን ተመልክተው ወደዛ መመለስ አለባቸው እንጂ ይሄ የለም መጥፋት ያለበት የሚለው ጉዳይ እንዳሁን ወደ አንድ አሃዳዊ ኢትዮጵያ መምጣት ሀገሪቷን በጭራ የሚበትን ጉዳይ ነው መብት ያሰጣል ይየራማ በመሰረቱ ያንተ ችግር እንጂ አይደለም ብሎ አንዱ ለሌላኛው መናገር መሞከር ራሱ ምናልባት በአማርኛ ተረት ከባለቤቱ ያወቀ ቡላሉ የሚባለው አይነት ነው የሚሆነው ሁሉም ከራሱ ችግር በመነሳት ነው እንግዲህ መደራጀትም ከዚያም ሰላማዊ ሆነ ጠመንጃ አንስቶ መታገልን የተያዘው ዶክተር በኛ አንድ እንቆቅልሽ በለው ፓለሲያዊ ነገር እርስ በራሱ በግንባር የሚጋጭ ሄዶን የሚጋጭ ነገር አለ እንግዲህ ጠቅላላ የፖለቲካ ድርጅቶች አሁን በቁጥር ወደ 107 ናቸው ይባላል ጠቅላላቸው በአንድ ቁጥር አጀንዳቸው ደግሞ ከምንም በላይ ደጋግሞ አዘውትሮ የሚናገሩት ዲሞክራሲያዊ ኢትዮጵያን መመስረት የሚል ነው ለምሳሌ እንግዲህ ዶክተር አቶ አንዳርጋቸው ጽጌ አንዱ ትልቅ ድርጅት ሁለተኛ ሰው ናቸው ሌሎችም በኢትዮጵያ ፖለቲካዎች ረጅም ጊዜ ያሳለፉ ሻለቃ ዳዊት ጊዮርጊስ ለመሆኑ ይሄ በህግ መከልከል አለበት እንዲህ ሆኖ መደራጀት በህግ መታገድ አለበት ሲባል ከዚህ ኢትዮጵያን ዲሞክራሲያዊ ከማድረግ አጀንዳ ጋር እንዴት ይሄዳል በእንዲህ አልተደራጀም እየተባለ የዚህ አይነት ህግ ይውጣ እየተባለ
እዚህ ላይ እንደው ምን ተስፋ ያሰጣል ይዘውት ቢሄዱ ባሉት የፖለቲካ አጀንዳ ላይ ሌላውስ በኢትዮጵያዊነት ማዕቀፍ ውስጥ እንሁን እያሉ የሚነግሩት ምን ይጠብቃል ከዚህ አይነት አቀራረብ ላይ ከዚህ አይነት የፖለቲካ አፕሮች ላይ ዶክተር ቤኛን ኦኬ ይህን ጉዳይ ለመመለስ መጀመሪያ ማንሳት ያለብን ለምንድን ነው ህዝቦች የሚደራጁት ለምን አስፈለገ ለቀልድ ነው አይደለም ህዝቦች የሚደራጁት ያላቸውን ችግር ላላቸው ችግር መፍትሄ መፈለጊያ ዘዴ ነው ምን አይነት ችግሮች አላቸው የኢኮኖሚ ችግር አለ የፖለቲካል ችግር አለ የኤንቫይሮንመንታል ክላይሜት ቼንጅ የተፈጥሮ ለውጥ አለ ይሄንን ሁሉ ችግሮች እንዴት ነው ማኔጅ የምናደርገው የሚለው ጥያቄ ነው ይሄንን ችግር መፍትሄ ሌላ ፖለቲካ ጥያቄ ደግሞ አንዱ ብሔር ባንደኛው ላይ ኢምፖዝ የሚያደርጉ አጀንዳ ቆይቷል አይተነዋል ኦኬ በነፍጠኛ ጊዜ ኦሮሞ ከቤቱ ተፈናቅሎ ገባር ሆኖ አማርኛ በደንብ ስለባለመናገሩ ተጨቁኖ እንዲያውም ተሰድቦ ኖሯል አይተነዋል ኦሮሞ ብቻ አይደለም ሌሎችም ህዝቦች አይተውታል ይሄን ችግር ከዚህ ችግር ውስጥ ለማውጣት ላይ አንድ ነገር ፈልጋለሁ ዶክተር ቢኛ ስለ ቋንቋ ነሳው መጨቆን ብቻ አይደለም ሌላ ቋንቋ እንዲናገር እንዲማር በመገደድ ምክንያት በጣም ራሳቸውን በከፍተኛ ጫና ስለማድረግ የተገደዱ አሁን አንድ ሰው በህይወት አለ ራሱ ያጫወተኝ ነጋዴ ነበር ይሄ ሰው ለምሳሌ አንድ ኬን ነው እንግዲህ ነው ማቀው ነጋዴ ነው ወደ ፍንፍኔ ይመላለሳል ቢያንስ በሁለት ጊዜ አንድ ጊዜ ሶስት ጊዜ ሁሉ ጊዜ ወደ ፍንፍኔ በመጣ ቁጥር ሁሉ ጊዜ ራሱን ድዳ ያደርግ ነበር ያዳምጠኝ ነው አልፎ ይሄ ሰው አቃለው ስዊድን አለው በዚህ ምክንያት ተገፍቶ መጨረሻ ላይ ጫካ ገብቶ ጫካ ነበሩትን ድርጅቶች ተቀላቅሎ ኦሮሞ ነጻነት ግንባር ውስጥ እስከ በሱዳን አረብኛን ስለሚችል ሱዳን የግንባሩ ተወካይ እስከመሆን የደረሰ ከዚያም አልፎ የወታደራዊ ካድሬ ሆኖ ጫካ ውስጥ ረጅም ጊዜ ከሰራዊቱ ጋር ያሳለፈ በ93ቱ ሁኔታ በአጋጣሚ ተይዞ መጀመሪያ ሊደሳ ከዛ ዘዋይ ወደ 12 አመት ከርቸሌ ያሳለፈና ሁሉ ጊዜ ፍንፍኔ በጣም ራሱን ድዳ አደረግ ነበር አንድ ቀን ተጋለጠ ነጋዴዎች እንደምታውቁት አንድ ቦታ ነው የሚያዘውቱ ሲመጡ ሆቴልናና የሆቴሉ ሰራተኞች ያቋቸዋል አንዱ ውሃ ልታቀብለው ውሃ ጠይቆ እሱ ወይታው ተጋድሞ ይጠብቃል እየመጣች ያለች ብርጭቆ ወድቆባት ይከሰከሳል በዚህ ጊዜ ሳያውቀው አናኛቱ የምልካፍ ወጣ ውሃ የምታቀብለው ልጅ ይልቁንም ተደናግጣ እየጮኸች እና እሱ እንደገና ተነስቶ እሷን ማረጋጋት ሌሎች ደግሞ እንዳያውቁበት ያደረገ ያለው እና እስከዚህ ደረጃ ሄደዋል ሌላ ምናልባት በኋላ ብንመጣበት የቁም ጄኖሳይዶችን በሰፊው እንትን ያሉባቸው አሉ እስከ ለጭራሹ የጠፋ ቋንቋ አለ ለምሳሌ አርጎባን እንዳለ ጠፍቷል ይባላል እና እቺ ለመጨመር ነው ከቆንኩበት ቀጥላንት አው ያልከው ጥያቄ ያልከው ምሳሌ እንደዛ አይነቱ ምሳሌዎች ብዙ ናቸው ብዙ ማንሳት ይችላል በኃይለ ሥላሴ ጊዜ አንዱ ማቀው ሰውዬ ከፍተኛ ፍርድ ቤት ሄዶ እርሶ እንዲህ ብሎ ለማለት ፈልጎ አንቺ ብሎ አለ ከፍተኛ ፍርድ ቤቱ የአማርኛ ግራመር ሚስቴክ በማድረጉ ብቻ ተቀጣይ ሰውዬ HIV AIDS health promotion ሲያስተምሩ ኦኬ አዲስ አበባ ውስጥ በአማርኛ ብቻ ነበር የሚነገረው አማርኛን የማይችሉ ሰዎች
ኦኬ በበሽታው ምክንያት ኦኬ ኢንፎርሜሽን ሳይኖራቸው የሞቱ ሰዎችን አውቃለሁ ኦኬ ስለሆነ ቋንቋ እንደ አንዳንዶች እንደምናገሩት መግባቢያ ነው የሚለው አይደለም ቋንቋ መሳሪያ ነው የኃይል መሳሪያ ለኃይል ስራ ሊሰጥ ይችላል እንጀራ ሊሰጥ ይችላል ሊከለክል ይችላል ወንጀለኛ ሆነ እስር ቤት ሊያስገባ ይችላል ምክንያቱም የግራመሩን ማስተር ካላደረክ አሁን እንዳልከው ሰውዬ እርሶ ለማለት በክብር እርሶ ለማለት ፈልጎ አንቺ ስላለ ብቻ ተቀጥቶ ወንጀለኛ ሆነ ክብር አልሰጠኝም ይያለ በነገራችን ላይ እኔ ያነሳው ሰው እንደምሳሌ ያነሳው ሰው አማርኛቸው በጣም የተሰባበረ ስለሆነ ገመዳፍ የሚባለውን ስድብ ለመሸሽ ነው ራሳቸውን ድካም ለማለት ወሰኑት ይሄን የነገሩና ቀጥል ከቆንኩበት you absolutely right እኔ ትምህርት ቤት አንዱ እንደዛው ትምህርት ቤት አስተማሪው ጋር አማርኛ በፕሮፐርሊ ባለመናገሩ ተሰድቦ ህይወቱን በሙሉ ሁለተኛ አማርኛ እንጂ ኦሮምኛ ያልተናገረ ሰው አቃለው ይሄ ምን ለማለት ፈልጌ ነው ማነሳው ህዝቦች አንድም ሰው ሁለትም ሰው ሶስትም ሁሉም በቋንቋው በባህሉ ከኮራበት ለራሱም ይሆናል ለህብረተሰቡ ይሆናል ቋንቋ ባህል wisdom ይሉታል እንግሊዝኛ wisdom አለበት አማርኛ I don't know what wisdom is wisdom አለበት በቋንቋ ውስጥ በባህል ውስጥ እነዚህ wisdomዎች እነዚህ ሀገሪቱ ሀብቶች ናቸው እነዚህን ሀገሪቱን ሀብቶች ጥለን እንግሊዝኛ ፈረንሳይኛ እየተማርን የውጪዎቹ የኛን ጥለን እንሂድ ማለት ነው በአሃድ ኦርጋናይዝ እንሆን ማለት ሌላው ህዝቦች የመደራጀት መብት ነው መብት የማይሰበር የማይገፈፍ የማይሰጥ የማይወሰን ነው ህዝቦች ራሳቸውን ለመደራጀት ያላቸው መብት ነው በህግ መውሰድ አይፈቀድም ፖለቲካል ኦርጋናይዜሽን and leaders እንደዛ አይነቶቹ መብቶች ከህዝቦቹ እንውሰድ የሚሉት ስለ መብት መናገር አንድም ቀን አስበው ባለመሆናቸው ግልጽ ነው የሚያደርገው አጋጣሚ አገንተው የሀገሪቱ መሪ ቢሆኑ የሰው ልጅ መብትን ገፋፊዎች የሰው ልጅ መብትን የሚሰብሩ መሪዎች መሆናቸው ከዛ መረዳት ይቻላል ህዝቦች የራሳቸው ላይ መወሰን ሌላ ሰው ነው የሚሰጠው አይደለም institutionally United Nations Organization formed ሲሆን ኢትዮጵያ ያንን agreement ሳይንስ ታረግ አዳፕት አርገዋለች ገና ተነስተው አሁን ይሄንን እንውሰድ ይሄንን እንቀንስ ይሄንን እንጨምር ማለት መብት የላቸው ህዝቡ ተደራጅተው ለራሱ ችግር ለራሱ ድክመት መፍትሄ መፈለጉ ለህዝቡ ለብሔረሰቦቹ ለአገሪቷም ለኢትዮጵያ መፍትሄ ነው የሚሆነው እንጂ ክሳራ የለውም ክሳራው ከየት ነው አንዱ የበላይ ሆኖ ለመቀጠል የሚያደርገው ጥረት በራሳቸው ጥረቱን የሚያደርጉ ግሩፖችም ሌላ የተሻለ አጀንዳ አንድ የሚያደርግ አጀንዳ ላይ ፎከስ አድርገን ሰርተን ተመካክረን ወደፊት ከመሄድ ወደ ኋላ ለመመለስ የሚያደርገው ጥረት እንቅፋት ነው ለአንድነቱ እንቅፋት ነው ለሰላሙ ለኢትዮጵያ የሚያስፈልጋት የአሮጊቴቷን ኢትዮጵያ ለመመለስ የሚደረገው ጥረት ህልም ነው አይመጣም
የካድሮ ስርዓት አድቫንቴጅ አግኝተው የነበሩ ሰዎች አሉ ግሩፖች አሉ ወደ ዘና እንመለሳለን ማለት ህልም ነው አብቅቷል ለምሳሌ አንድ ኤግዛምፕል ለምሳሌና አሁን ከአማርኛ ተናጋሪ አማርኛ ቋንቋን እና ኦርቶዶክስ ቸርችን ከነሱ ብትወስድ እነዚህ ሁለቶቹ ኢንስቲትዩሽኖች ኦኬ ቫሊዲቲ የላቸውም ስታተስ የላቸውም ብለህ ብትወስድ አማራን ህዝብ እንዳለ አጠፋቸው ማለት ነው ይሄ እንደዛ ይሄንን የማይፈቅዱ ህዝቦች ሌሎቹ ህዝቦች ጋር ሄደው ኦርጋናይዝ አታርጉ ራሳቸውን እንደ ብሔረሰብ አይደንቲቲያቸው ሜንቴን አታድርጉ ማለት ወንጀል ላይ ወንጀል መፈጸም ነው በፍጹም ይሄንን ነገር ማፍቀድ የለብንም ምክንያቱም የህዝቦቹ እንድጠፉ ዘር ማጥፋት አጀንዳ ነው ይሄ ባህል እንደ ኮምፒውተር ፕሮግራም ነው የኮምፒውተር ፕሮግራሙን ከቀየርከው ሶሳይቲው ህዝቡ ተቀየረ ማለት ነው ለምሳሌ ያህል ጋምቤላን ህዝብ አማርኛ እንጂ የራሳችን ቋንቋ ተጠቀሙም የራሳችን ባህል ፕራክቲስ ታደርጉም ካረካቸው ከመቶ ዓመት በኋላ ጋምቤላነታቸውን የነሱን አይደንቲቲ ጥለው አማራ ሆነው ነው የሚቀርቡ አማራ መሆናቸው የነሱን ባህል ማጣታችን የጋምቤላን ህዝብ ባህል ማጣታችን ለኢትዮጵያ ጠቃሚ አይደለም ሶሳይቲ ወደፊት የሚራመደው ያለውን ጥንካሬ አንድ ላይ አምጥቶ ነው ወደፊት የሚሄድ እንጂ አንዱ የአንዱ አጥፍቶ መሆን የለበትም ባይነኝ የሩዋንዳ እልቂት ሲነሳ በተለይ ሚዲያዎች ከፍተኛ ሚና ማለት እንግዲህ ሚና አሉታዊ ተጽዕኖን ያደረገ ኔጌቲቭ ተጽዕኖን ያደረገ ከፍተኛ ሚና ተጫውቷል ልዩነቱን በማራገብ አንዱን ባንዱ ላይ በማነሳሳት ተብሎ እስከዛሬ ይነገራል ይሄ ማኑ ስጋት ነው ኢትዮጵያ ውስጥ ማለት ይቻላል እንደው ፍንጭ ከመሰጡ ነገሮች አንዱ የሰሞኑን ብንመለከት ሰሜን ምስራቅ ኢትዮጵያ ወሎ ከምሴ ከዛም ሸዋ አጎይ ወሎ አጎራባች የሸዋ አካባቢዎች ተከሰቱት ስንመለከት እንደ መሬት ላይ የነበረው ኡነታ የወሎ አካባቢ ኦሮሞዎች ጥቃት ከተሰነዘረባቸው በኋላ ራስን ለመከላከል የወሰዱት እርምጃ ነበር ነገር ግን አንድ ቅድሚያ የተጀመረው የወሎ አካባቢ እንዳለ ተሸፋፍኖ አልፎ ከዚያ ጋር ወደ እየቀጠለ እየተስፋፋ መጥቶ ኋላ ላይ ሸዋ አካባቢ የታየው በሰፊው ተራግቦ ሲቀርብ ነበር ከዛም ውጪ ከተለያዩ የፖለቲካ ድርጅቶች ጋር ለማያዝ ጥረት ማድረግ ሌላው ይቅርና እንዳው ትላንት ወዲያ እንኳን ዋናው ግጭት ከቀዘቀዘ በኋላ እንኳን ወሎ ዩኒቨርሲቲ ውስጥ የኦሮሞ ተማሪዎች በተለይ ተለይተው ጉዳት ድብደባ ዘረፋ የንብረታቸው ዶርሚታሪያቸው ተሰብሮ እና ከግቢ ለማስወጣት መሞከር ከፍተኛ ጉዳት ተጎድተው ሆስፒታል የገቡም አሉ ያንን የዩኒቨርሲቲው ሹማምንት እንኳን ተማሪም ያልሆኑ ሰራተኞችም ያልሆኑ የውጪ ኃይላቸው ገብቶ ሲያርጉት የነበረው ይናክል የተባለ እውነተኛው ክስተት ወጥቶ እንዲታይ እንዲሰማ አልተደረገም ይልቁንም የኦሮሞ የተጎዱት የኦሮሞ ተወላጆች በፖለቲካ ድርጅቶች ስም በአብዛኛው ደግሞ የፖለቲካ ድርጅቶች ሚና ነበረ በማለት ያንን አጋኖ ለማቅረብ መሞከር የራሱ ስጋት የሚፈጥር ነው እስቲ እዚህ ላይ ምናልባት ምንም ነገር ካለ በዚህ ረገድ ሚዲያዎች መውሰድ የነበረባቸው ጥያቄ ምን ጥንቃቄ ይሄም ደግሞ እንዳው
ከወገንተኛ ፖለቲካነት ይልቅ ያንን ደጋግሞ ከሚናገሩት ኢትዮጵያዊነት አንፃር በእውነት ሁሉም ህዝብ በኩል አይነት ታይቶ ሚዛናዊ የሆነ አይነት አቀራረብ ከቨሬጅ ከማግኘት ይገባል ከመለው አንፃር እስቲ ሰለሞን እዚህ ላይ የምትለው ነገር ካለ አመሰግናለሁ ተስፋዬ አሁን ለዚህ ጉዳይ ሚዲያዎች አሁን ለምሳሌ አንዳንድ ሚዲያዎች አንዳንድ ደግሞ የአማራ ፖለቲከኞች የሚጠቀሙት ፕሮፓጋንዳ ህዝቡን ተራይዝ የማድረጉ ወይም ደግሞ ፍራቻ እንዲኖረው የማድረግ ዘመቻ ነው የተያያዙት ይሄ ደግሞ ከምንድነው የመጣ ማን ነው አሁን የዘር ፖለቲካ ብሎ ሲያወሩ ዘረኛ ማን ነው ኢትዮጵያ ውስጥ የትኛው ነው እኔ ኦሮሞ ነኝ ኦሮሞ ሆኜ ካንተ ጋር እኖራለሁ ማለት ነው ወይስ አይደለም አንተ አማራ ነህ ኦሮሞ ሁን ብዬ ባወራ ነው ዘረኛ የሚባለው ነኝ ማንንም ሰው እዛ ለምሳሌ ኦሮሞ ይሁን ትግራይ ይሁን እኔ ትግራይ ሁኜ እኔ አማራ ሁኜ እኔ ጋምቤላ ሁኜ ወይም ደግሞ እኔ ሲዳማ ሁኜ አንድ ኢትዮጵያን ይሁን ነው አዲስቷን ኢትዮጵያን ፍጠር ነው እነሱ ግን ከ27 ዓመት በፊት የሞተችው ኢትዮጵያ አሁን ከሷ ጋር ሞቶ እስካሁን እንቅልፍ ላይ ናቸው አልተነሱ እስካሁን ከእንቅልፋቸው አልነቁ ወደዛ የመጣ ቢመጣ ማንኛውም ኢትዮጵያዊ ወይም ደግሞ ኦሮሞ ወይም ትግራይ ወደዛ ሊመለስ አይችልም ይሄ በጭራሽ አይሆንም ዘረኛ አሁን ለምሳሌ ይወሰድ አዲስ አበባ ውስጥ ይሁን በራሳቸው የተደራጀው አማራዎች አዲስ አበባ ውስጥ አዲስ አበባ መስተዳደር ራሱን እያለ የባለ አደራ ብሎ ሌላ መንግስት አቋቋመ አዲስ አበባ ውስጥ ያ ማለት ምንድነው በኦሮሞና በአማራ መካከል ጦርነት ለመክፈት ፈልጉ ነው ግጭት ለመፍጠር ፈልጉ ነው በወሎ አካባቢ ውስጥ አቢኔን ውስጥ አቢኔ የሚባለው ፖለቲካ ድርጅት እየዞሩ በህብረተሰቡ መሃል ግጭት እንዲፈጠር እያደረጉ ናቸው ማለት ነው አሁን ለምሳሌ ትላንት ዛሬ አዲስ አበባ ውስጥ የባለ አደራዎቹ ስብሰባ ሲያካሂዱ ኦሮሞዎች ሄዱ ስብሰባ ላይ ለመካፈል ኦሮሞዎች ስብሰባ ላይ ለመካፈል ሲሄዱ ፖሊስ ጠሩባቸው እንደገና መጨረሻ ላይ በትን ይሄ አዲስ አበባ ውስጥ እኛ አማራዎች ብቻ ነን ስብሰባ የምናደርገው እንጂ ኦሮሞ አዲስ አበባ ውስጥ የሚኖረው ኦሮሞ ስብሰባ ላይ መካፈል የለበትም ማለት ከዚህ የበለጠ ዘረኝነት ምንድነው እነኚህ ሰዎች አዲስ አበባ ውስጥ ነው ያሉት አዲስ አበባ ውስጥ ነው የሚኖሩት አብረው ነው የሚኖሩት እንዲያውም በጣም ገረመኝ በቅርብ ጊዜ አንዱ የኢሳት ጋዜጠኛ የነበረው የአዲስ አበባን ዘር መፍጠር እንዳውም ሞከራሲ ያደርግ ነበር እስኪ ታይ እኔ ከሚሊየን በላይ ያለው ኦሮሞ አዲስ አበባ ውስጥ የሚኖረው ኦሮሞ በጠዋት ተነስቶ እኔ አዲስ አበባ ነኝ ኦሮሞ አይደለሁም ስል እስኪ ትግሬ አዲስ አበባ ውስጥ የሚኖረው ትግሬ በጠዋት ተነስቶ ከእንቅልፉ ተነስቶ በአጋጣሚ እንዳውም አዲስ አበባ የሆነ ከትግራይ አቶ ጉራጌው ሌላው እነኚህ በጣም ዲሉዥናል የሆኑ ፖለቲካ እያራመዱ ህዝቡን ወዳልተፈለገ አቅጣጫ እየገፉት ናቸው ጦርነት ሩዋንዳ ላይ የተፈጠረው ኢትዮጵያ ውስጥ አይፈጠርም ማለት አይቻልም ግን ኢትዮጵያ ውስጥ እንዳይፈጠር ምን መደረግ አለበት የህዝቡ መብትና ጥያቄ በአግባቡ መመለስ አለበት ህገ መንግስቱ በደንብ በትክክል እንደተቀመጠ ስራ ላይ መዋል አለበት እነሱ ግን ህገ መንግስቱ እነሳን ህገ መንግስቱ ብነሳ አሁን ለምሳሌ እዛ ውስጥ አገሪቱ አሃዳዊ ማለት ምንድነው በእነሱ አተርጓጉ እንዳውም ትርጉሙ አንዳንድ ጊዜ ግራ ያጋቡት ነው አማርኛው ራሱ የሆነ ራሱ አሃዳዊ ሲሉ ኢትዮጵያ አሁን ተመልሳ አሃዳዊ ሲሉ ኦሮሞት ይሁን አማራት ይሁን በአማርኛ ይሁን ቋንቋ በጉራግኛ ይሁን በማን አሃዳዊ ስንል ምን ማለታችን ነው እንዴት ነው አንድ ላይ የሚሆነው ከዚህ ሁሉ ጭቅጭቅ ከዚህ ሁሉ አልባልታና ጦርነት የፕሮፓጋንዳ ጦርነት እንዴት ነው አብረን መኖር የምንችለው ኢትዮጵያ ከሩዋንዳ እንደተፈጠረው አይነት ኢትዮጵያ ውስጥ እንዳይፈጠር ምን መደረግ አለበት እንዴት ነው የምንወያየው አሁን ለምሳሌ የፖለቲካ የኦሮሞ ብሔርተኞች ከፖለቲካ ነፃ ያደረጉት ነው ያለው ከፖለቲካ ውስጥ እየገፉ እንዲወጣ ያደረጉት ነው ለምሳሌ ኦነግን ሰደ እነ ዶክተር አብይን እነ ለማን እየገፋፉአቸው በእነሱም ሀል ጦርነት እንዲፈጠር አደረጉት
ይሄ ምንድነው ሌላውን ብሔር እየገፋ የጥያቄ የመብት ጥያቄ ወደ ሁጭ ስትገፋ ይሄድ ስትሄድ እየባሰ ነገሮችን ደሞ ችግሮችን ያባባስክ ነው የምትሄደው እንጂ መብት ሊሆን አይችልም ደሞ ጦርነት እንደ ሩዋንዳ የምንሆነው የህዝቦች መብት ጥያቄ ሳይከበር ሲቀር ብቻ ነው ማፈን አይቻልም ከታፈነ እንዳውም የመጨረሻ አገሪቷ የመበተኛ ቦምብ ቀበር ነው ማለት ነው በአገሪቷ ውስጥ ከዚህ ይልቅ ዝም ብሎ ሩዋንዳ እና ኢትዮጵያ እንደ ሩዋንዳ ትሆናለች ይያሉ የህዝቡን ስሜት እየነካኩ ህዝቡ በፍራቻ እንዲያልቅ ማድረጉ እኔ አግባብ አይመስለኝም ስለዚህ ወደ የሚያግባባን አንድ ላይ ልንኖር የምንችልበት ሁኔታ የሚፈጥር ወሎ ላይ ጦርነት መክፈት አዲስ አበባ ውስጥ አዲስ አበባ ያንተ አይደለም የኦሮሞ አይደለም የኛ ነው አዲስ አበባዎች ነን እንጂ እኛ እናንተ ኦሮሞዎች አይደላችሁ ኦሮሞ ደግሞ ዳዘዚ አዲስ አበባ ውስጥ ሆኖ እነሱ ሲሰባ ሲካፈል ደግሞ ማባረር ይሄ ራሳቸው እየፈጠሩ ያለው የዘረኝነት የበላህነት የትምክህተኝነት የነፍጠኝነት ባይሪያቸውን በሌላው ህብረተሰብ ላይ ጫና እንዲሁ ለመፍጠር በጣም እየሰሩት ናቸው ማለት ነው ይሄን ደግሞ ለዚህ መንገድ የከፈተው ዶክተር አብይ እነ ኦቦሎማ ናቸው እኔ እነሱ ነው ብለን ማደርገው ዱሮኮ አዳም ሰምተ እንደሆነ ተስፋዬ ሰምተ የቀድሞ ፕራይም ሚኒስተር መለስ አዲስ አበባ የማነች የሚለው በግልጽ ነው በአደባባይ የሚናገረው አንድ ቀፈርተው አይደለም ስለ አዲስ አበባ ካነሳ ገና ትንሽ በጣም ለጆሮም ለማመን ከሚያስቸግሩት ነገሮች አንዱ ይሄም ትልቅ የአንዱ የፖለቲካ ድርጅት ከፍተኛ ሹም ነው ወይም ኦፊሻል ነው የአብን ሁለተኛ ሰው ነው መሰለኝ ይከራከራሉ የማንነት ጉዳይ ነው ልዩ ጥቅም በሚለው ላይ በነገራችን ላይ ልዩ ጥቅም የሚለው የኦሮሞ ህዝብ ጥያቄ አይደለም የኦሮሞ ህዝብ ጥያቄ በፍንፍኔ ላይ የባለቤትነት ጥያቄ ነው እና ይሄ ሰው ያ የልዩ ጥቅም የሚለው ነገር ቁም ነገር ሆኖ የባብዛኛው እንግዲህ ኢህአዴግና ሂደዶ ቪዲዮ ኦዴፓ የሚያነሱ ነገር ነው እና ከተማይቱን ገብተው መውጣቱ ራሱ መቻነሳቸው አለ ይሄ ራሱ እንደ ልዩ ጥቅም መታየት አለበት የዚህ አይነቶችን አነጋገር ስንሰማ እነዚህ ሰዎች እንዴት ነው የሚያስቡት ለማለትም ያስኬዳል ለዚህም ደግሞ በተለይ አሁንም አገሪቱ በበላይነት የሚመረጡ የፖለቲካ ድርጅቶች ናቸው ችግር የፈጠሩት ማለት ይቻላል እንደነው በተለይ ሄደድ ኦዴፓ ቪዲዮ ከሌሎቹም ድርጅቶች የኢህአዴግ ድርጅቶች በተለየ ሁኔታ ግልጽ አቋም መያዝ አለመቻላቸው አሁን አስተዋውሳለሁ ቅርብ ጊዜ አዳማ ላይ ስብሰባ ነበርና አቶ ለማ ተጠይቁ መስለኝ ስለዚህ ፍንፍኔ ጉዳይና የኦዴፓ አቋም ምንድነው ፍንፍኔ ላይ ተጠይቁ የኛ አቋም ከኦሮሞ ህዝብ አቋም የተለየ አይደለም ድፍን የሆነ ምንም ፍቺ የሌለው የኦሮሞ ህዝብ አቋም እንግዲህ የባለቤትነት ጥያቄ ነውና ኦዴፓ ይሄንን ነው የሚለው እንዳልሆነ በግልጽ ይታወቃል ያቺን ልዩ ጥቅም የምትሏን እንኳን ተግባራዊ ለማድረግ ለምሳሌ ረቂቅ አዋጅ የተባለ ነገር ከአመት በፊት ወጥቶ ነበር ያን ረቂቅ አዋጅ ብዙ ሰዎች ሰሞኑን ከሳምንት በፊት እየተቀባበሉ በውስጥ ሲያዳምጡት ነበር የት ገባ ይሄ ነገር ያቺን እንኳን ተግባራዊ ለማድረግ እንግዲህ ያቺ ረቂቅ አዋጅ ተቃውሞ ህዝባዊ አመጹ በጣም ገፍቶ ሲመጣ ለማርገብና ህዝብ ወደ ቤት እንዲመለስ ለማድረግ የወጣች ናት ምንም ተግባር የራቀች አንዱም የኦህዴድ ኦዴፓ ትልቁ ችግር ይሄ ነው ለጊዜያዊ ችግሮች ማርገቢያ እንጂ ለዘላቂ መፍትሄ የሚሆን መልስ መስጠት አለመቻል እና ኦህዴድ ኦዴፓ ይሄን ይዞ ያለ አቶ ደብረጽዮን ቅድም ባልኩት ቃለው ጠይቅ ውስጥ ስለዚህም ተጠየቁ እና ይሄ እኮ ህገ መንግስት ውስጥ ተቀምጧል ፍንፍኔ ኦሮሚያና ሌላም አንድ የፖለቲካል ሳይንስ ፕሮፌሰር ከሳምዴ መሰለኝ ይቺን ያለውና ይቺ የኦዴፓ ባለስልጣናት ይቺን ያክል እንኳን በግልጽ መናገር አለመቻልም ለነዚህ እንዲያው ከሚጠበቅ ውጪ የሆነ አገላለጽ ሲጠቀሙ ምን ሰማው ለዚህ ነው ብዬ
ገምታለሁ ሌላው ሁለታችሁም አንድ አይነት እንዳውም ተስፋዬ እዛ ላይ ቢጨምር አንድ ደቂቃ ብትሰጠኝ ለኦህዴዶች እንደዛ የሚያደርጉት አሁን ለ27 ዓመት በህወሓት ስር ነበሩ በህወሓት ስር ሆኖ ሲሰሩ ነበሩ አሁን በአንድ ዓመት በፊት ደግሞ ያልተጠበቀ መረጅ ነው ከአማራ ጋር የፈጠሩት እና በዛ ምክንያት ወደ ፓወር ይመጡት አሁን እነሱ የአማራ ድርጅቶች ከሩቅ ሆኖ በሪሞት ኮንትሮል የሚቆጣጠሯቸው ይመስላል ምክንያቱም አዲስ አበባ የኛ ነች ብሎ ኦዲት ከተናገረ ስልጣን ላይ መቆየት እንደማይችሉ አይነት አድርገው ነው የሚያዩት ብዬ ነው ማሰብ ሁለታችሁ አንድ አይነት አቋም አስተሳሰብ አሳይታችሁ ብራሁ ሚዲያው ላይ አንድ ነገር ልጨምር በተስፋዬ እቺን ያልኳትን ልበልና ትቀጥላለህ ከዚያ በኋላ ሁለታችሁም አንድ አይነት ሐሳብ አስቀመጣችሁ ኢትዮጵያና አህዳዊነትን በተመለከተ ይሄ ያለቀለት ነገር ነው ከዚህ በኋላ የሚታሰብ አይደለም አይነት ነገር እንዲያው ይሄ እኛም እንግዲህ በተለይ በዚህ ፕሮግራም ላይ እኛም ዲክቴት እንዳናደርግ ዲክቴተር እንዳንሆን ይሄን ሁሉ እንተውና እንዲያው በዚህ ሀገር እውነተኛ ዲሞክራሲ ይዘርጋ እና ህዝቦች የራስን ድል በራስ መወሰን መብታቸውን ይጎናጸፉና ይሄ ምርጫም ለህዝብ ይቅረብ እስቲ አህዳዊት ኢትዮጵያ ይሁን ወይስ በብሔር ብሔረሰብ የተከለለ ክልል ይዞ ራስን ማስተዳደር የራስን ቋንቋ ማሳደግ ባህል ታሪክ ማስፋፋት ይሄ ምርጫ ራሱ ለህዝብ ይቅረብና እስቲ ከህዝብ እንስማ ይሄ እንደ ምርጫ ሆኖ ሊቀርብ አይገባም ከምንል የዚህ አይነቱ አቀራረብ በህግ መታገድ አለበት ከምንል እስቲ ዳው እውነተኛ ዲሞክራሲ ኖሮ ይሄን ሐሳብ እስቲ ለናቁምና ህዝብ የሚወስነው እንመልከት ዶክተር ቤኛ ለማለት የፈለከው ቀጥል ስለ ሚዲያና ሩዋንዳ ላይ የተነሳውን ጉዳይ አንድ ነገር ለመጨመር ፈልጋለሁ ሩዋንዳ ውስጥ ለህዝቦች እልቂት ሜጀር ኮንትሪቢዩተርስ ሚዲያ ነው ሚዲያ ያልነበረውን እንደነበረ ትንሹን ትልቅ ያልሆነውን ሆነ ብለው በማዘገባቸው ለእልቂቱ የትልቁን ቦታ ያዙ እነሱ ናቸው አሁንም በኢትዮጵያ ውስጥ የብሔር ብሔረሰቦች መኖር አለመኖር አይደለም ለህዝቦች እልቂት ያመጣ ያለው ሚዲያዎች የሚጫወቱት ሚና ነው ሚዲያዎች ያልነበረውን ሆነ የሆነውን ደግሞ አልሆነም ብለው ድናሲ ያረጉ ለዚህ አጀንዳ ለሩዋንዳ የተደረገውን የህዝቦች እልቂት እያዘጋጁ ናቸው ሌላው ዛውስ ማንሳት እንፈልገው ነገር አለ በ19ኛው ክፍለ ዘመን ወይም በ20ኛው ክፍለ ዘመን አመለካከት ውስጥ ያሉ ሰዎች አሁንም የበላይነትን ለማስጠበቅ የበላይነታቸውን ለመመለስ የማያደርጉት ጥረት የለም ተመልከቱ አንድ ኤግዛምፕል ለምሳሌ አቶ ደጉ አንዳርጋቸው ናቸው መሰለኝ ስማቸው ደጉ አንዳርጋቸው የአማራ ሪጅን ፕሬዝዳንት የነበሩት አዎ ገበሬውን ልታስፈታ ነው ብለዋል ይላሉ እንዴት ነው ብለው ሲጠይቁት ዋል እኛ ገበሬዎችን ትጥቅና አስፈታም ብሎ ይመልሳል እንደዛ ከሆነ ኦኬ ትጥቅና አስፈታም ማለት አናስፈታም ነው ለአማራ ሪጅን ነው አትሊስት ለሌሎች ሪጅኖች ከፍራ ያረግም አሁን ሁለት ቀን ነው ሶስት ቀን በኋላ ደግሞ ምንድነው የሆነው ወሎ ሪጅን ኦሮሞዎቹን ትጥቅ ለማስፈታት ነው የሄዱት እንዴት አንድ ሪጅን ውስጥ አንድ አድሚኒስትሬሽን ሪጅን ውስጥ ደብል ስታንዳርድ አስፈለገ እዛው ምንድነው የምታየው ይገባኛል ማለት አማራው መታጠቅ ይገባዋል ሌላው ትጥቅ መፍታት ያስፈልጋል
ለምንድነው አንደኛው የሚታጠቀው ሌላው የማይታጠቀው? ለምን ደብል ስታንዳርድ አስፈለገ? ዘረኝነቱ ማኒፌስቴሽን ነው። የዘረኝነቱ መሰረቱ እዛ ውስጥ እንዳለ ለማስተባበቅ ነው። አዲስ አበባ አካባቢ ስትመጣ የከንቲባው አማርኛ አይችልም ብሎ ይከሱታል። ይሄ የዘረኝነት ማኒፌስቴሽን ነው። እና ስለሆነ ምን ማለት ፈልጌ ነው በእንደ አማርኛ ቅኔ የምናገሩን ነገርና የምሰሩን ነገር የተለያየ ነው። በኢትዮጵያን ዩኒቲ ስም አንድነት ኢትዮጵያ አንድነት ኢትዮጵያ ስም የበላይነታችን ለመመለስ የሚያደርጉት ሽቅንብድም ነው። ይሄ ማምጣት አይችልም ባይነኝ ለኢትዮጵያ ዩኒቲ ይኑር አይኑር አይደለም እኔ ኮንክሉዥን ኢትዮጵያ ህዝብ ሊወስን ይችላል ምን አይነት ሪሌሽንሺፕ መኖር እንደሚገባው። እኔ የምለው ግን የሰው ልጅ መብት መከበሩ ዛሬ እኔና አንተ እኔና ከሌላ ሰውም ጋር ተቀምጠን የምንወያየው አጀንዳ አይደለም። እሱ ያለቀለት የተሰጠ መብት ነው። መብት ነው ሰው አይደለም የሚሰጠው። ሰው ሆኖ በመፈጠሩ ብቻ መብት አለው። የኛ መብት ማንኛውም መጥቶ ገና ኔጎሺዬት የሚያደርገው ነገር የለም ባይነኝ። የኢትዮጵያና የሪሌሽንሺፑ የህዝቦቹ ግንኙነት ምን ይመስላል? አስፈላጊም ከሆነ አንድነቱ የሚጠበቅ ከሆነ አንድነቱ የህዝቦች አንድነት እንዳለ ነው ማምነው። ህዝቦች አንድነት አለ። የፖለቲካል አንድነት ይመጣል ወይ ሳይመጣም ነው ጥያቄ እንጂ ህዝቦች ብዙ ጊዜም የኤሊቶቹ ናቸው እንጂ ችግሮቹ ህዝቦቹ መካከል አይደለም ችግር ያለው። ኤሊቶቹ ተቀምጠው አንድ የሚያደርጋቸውን አጀንዳ ፍሬም ማድረግ ይችላሉ አይችሉም ነው ጥያቄው። አንድ የሚያደርገን የሰው ልጅ ግን እዚህ ላይ አንስቼን ለለፍ ሰው ልጅ አንድ የሚያደርገው የሰው ልጅ መብት ከተከበረ ነው። የሰው ልጅ መብት ከተከበረ ሁሉም ድንበሪ አበጃል በሪሌሽን between their relationship ድንበር ካለ አንተም ከዚህ ማታልፍ ከሆነ እኔም ከዛ ማልፍ ከሆነ በሰላም አብረን መኖር እንችላለን። ድንበር ከሌለ ግን አንዱ ሄዶ አንተ ወይንም አንቺ እንዲህ አታደርጊም እንዲህ ነው እንጂ አንዱ ብሔር አንደኛው ላይ ኢምፖዝ የሚያደርግ ከሆነ ግን ዩኒቲ ሊኖር አይችልም፣ አንድነት ሊኖር አይችልም። እንደ ኮሎኒያሊስት ጫፍልቀ ገሰጸ ዘር አጥፍተ የምትኖር ከሆነ ዳሳና አጀንዳ ነው። በክራይም መጠየቅ ነው። ስለሆነም ህዝቦች በተለይም በነፍጠኝነት አጀንዳ ውስጥ በነፍጠኝነት ሜንታሊቲ ወርልድ ቪው ውስጥ ሰምጠው የሚያሉ ሰዎች አሉ ኤሊትስ። እነሱ ከዚህ ውስጥ መውጣት አለባቸው። እዛን ሪጅን በኢትዮጵያ እና ሰራውንዲንግ ሪጅን ፒስ ሰላም ለማምጣት የሰው ልጅ መብት እንዲከበር ለማድረግ ካሉበት የሰመጡበት ዘረኝነት መውጣት አለባቸው። ዲፕሊ ሰትልድ ዘረኝነት ነው ጭንቅላታቸው ወሰለው። ኢቭን ተስፋዬ ኢቭን ስሟች ለልጆቻቸው የሚሰጡ ስም ራሱ shocking experience. Imagine this way. ጌታሁን ግዛቸው ደምሰው እንደዛ አይነት ልጆቻቸውን በዚህ አይነት ያሳደጉ ሰዎች ኢትዮጵያ ውስጥ እኩልነት የሰው ልጅን መብት እንዲከበር እንዴት ተደርጎ ማድረግ ይችላሉ? ችግሩ ኢትዮጵያ ወደፊት እንዳትሻገር ያለው ችግር መንስኤው እነሱ
ናቸው ዋነኛው መንስኤ ዋነኛው ምክንያት ከዛ አመለካከት ውስጥ ካልወጡ ከዛ የበላይነት አመለካከት ውስጥ ካልወጡ እኩልነት የሚለው ጭንቅላቻቸው ውስጥ ካልሰመጠ በስተቀር ኢትዮጵያን ያለው ክራይሲስ መፍትሄ ሊያገኝ አይችልም የህዝቦች እልቂት ለሩዋንዳ የፈራ ነው ሊያበቃ አይችልም ምክንያቱም የህዝቦች እልቂት የሚያመጣው አንዱ የበላይ ነኝ ከመለው አጀንዳ ነው በጀርመን ውስጥ ናዚ የበላዮች የሰዎች ሁሉ በላይ ነን የምለው ከዛ በተነሳ ሌሎች ህዝቦችን እነዚህ ለምሳሌ የይሁዳ ጁሽ ሪሊጂየስ ግሩፕ እንዳለ ነው የፈጃቸው ለምን የሁሉ ሰዎች በላይ ነን ኦኬ አሁን አንዱ የፖለቲካል ኤሊት የኢትዮጵያ ህዝብ ለአማራ ህዝብ ምንድን ያለው ኢትዮጵያን የመሰረተው አማራ ስለሆነ ልዩ ስታተስ ለአማራ ህዝብ መስጠት አለበት የኢትዮጵያ ህዝብ ያለ ሰውዬ ነው የአንበሳኝነት ነው exactly that is deeply settled in their mind okay ምን ማለት ነው social hierarchy የበላይና የበታችነት okay በኢትዮጵያ ውስጥ እንድሰፍር ለማድረግ ፕሮሞት የሚያደርጉ ሰዎች ናቸው ይሄ እንዳለ መቀጠል የሚችል ከሆነ ኢትዮጵያን ማፍራረስ ነው የሚያዘጋጃቸው መፍትሄው የሰው ልጅ መብት ይከበር አማራን በአማራነቱ በቤቱ በአማራ ረጅም የኢኮኖሚ ማሳደግ ፖለቲካውን ማሳደግ ኦሮሞን በኦሮሞነቱ በቤቱ ኦኬ ኦሮሞነቱን ባህሉን ሶሻል ኢኮኖሚክ ኒዱን አድሬስ ማድረግ አለበት አንድ ላይ ስንወጣ ግን ኦኬ ሁሉም ቤቱን ሰርቶ ሌላ ጎረቤቶች ሆነን ደግሞ አብረን እንደ ጎረቤት እንድንኖራለን በዛ ላይ መስማማትና በዛ ላይ መስራት እንጂ አንተ ቤትና ትስራ ኦኬ አንድ ትልቅ ቤት ነው የሚኖረን ማለት አስፈልግም የኔ ቤት እኔን መምሰል አለበት የአማራው ቤት አማራን መምሰል አለበት ብዙውን ጊዜ ከአማራው ጓደኞቹ ጋር ስንወያይ ስለ ኢትዮጵያ ፖለቲካ እኔ እናቴን ወዳለው ካልኩ እናቴን እጠላለሁ ማለት አይደለም አትሊስት እኔ እናቴን እንደምወድ ሁሉ አንተም ለዚሁ ተወዳለህ ብዬ ስለማምን እናቴን አከብራለሁ ነው ብዬ አርጊው ማድረገው ስለምን ማለት ፈልጌ ነው አማራ ህዝብ የአማራ ሪጅን ፉሊ ዴቨሎፕ ማድረግ አለበት ፎከስ ኦን ዳት ብዙ ችግሮች አሉ በአማራ ሪጅን ውስጥ ፎከስ ሲያጣ ነገሮች ፖለቲካል አጀንዳዎች ፎከስ ሲያጣ ትርጉም ያጣ ይመጣል ፎከስ ሲኖረው ግን ለችግሮች ሁሉ መፍትሄ ማግኘት ይቻላል ስለዚህም ፎከሳችሁን በአማራ ሪጅን አድርጉ ላለው ሶሻል ኢኮኖሚክ ፕሮብሌማችሁ መፍትሄ ፈልጉ ኦሮሞም እንደዚሁ በሶሻል ኢኮኖሚክ ፕሮብሌም ኦፍ ኦሮሚያ ሪጅን ኦሮሞ ህዝብ ለራሱ መፍትሄ ይፈልግ ሌላውም እንደዚሁ ሁሉም ለቤቱ ለህብረተሰቡ መፍትሄ ከፈለገ ትልቋ ሰላማዊቷ አዲሷ ኢትዮጵያ መገንባት ይቻላል ወደ ኋላ መመለስ ማለት ጥፋት ነው ራሱ ወደ ጥፋት የሚመለስ በፍቃዱ ወደ ጥፋት የሚመለስ ሰው ህዝብ ይኖራል ብያላም ነፃነት ሰው ለሰው የሚሰጥ ሳይሆን የተፈጥሮ ነው የተፈጥሮን ከሰው መውሰድ ወንጀል ነው በስመ አህዳዊ ኢትዮጵያ የሰውን ልጅ መብት ለመገፋፍ የሚደረገው እሽቅድምድም
ቦታ የለውም ምሎም ለዚህ ነው ዩኒቲ ቮለንተሪ ዩኒቲ ኢፌክቲቭ ነው ኢምፖዝድ ከሆነ ግን ኢፌክቲቭ ሊሆን አይችልም ባይነኝ ጥሩ ይሄ እኔ ባልኩበት በለመድኩበት እንጂ በዚህ አይነት መንገድ አትሄድም በዚህ አይነት ሁኔታ እንጂ በዚህ አይነት መደራጀት በህግ ከልከል የምን የብሔር ጭቆና የመደብ ጭቆና እንጂ የመሳሰሉትን ክርክሮች አንስተው ስለ አሃዳዊነቱ የሚከራከሩ ወገኖች ከሁለት ምክንያት የመነጨ ነው የሚል ግምት ነው ያለኝ እኔ አንደኛው አው ጭፍን ያለ ራስ ወዳድነት እና ታሪኮችን ሐቆችን ክዶ ወይም ሙልጭ አርጎ ክዶ ወደ እንትን ብሎ የራስን ብቻ የማራመድ አይነት አመለካከት ሊሆን ይችላል አለ ሁለተኛው ደግሞ ምናልባትም ከበቂ ታሪካዊ ግንዛቤ እጥረት ሊሆንም ይችላል አንዳንድ ሹማምንቶች ሲናገሩም ገረማለሁ ስለሚናገሩትን ነገር የሚያውቁ አይመስሉም እና ስለ ጄኖሳይድም ስንናገር እንግዲህ ጄኖሳይድ የግድ ተገድሎ መቀበር አይደለም ሁለታችሁም ትረዳላችሁ ታውቃላችሁ በቁም መገደልም አለ እና ከማሳውሳቸው ነገሮች ቅድም ነካርግ ያለው ተማሪ ያለው ነው ዩኒቨርሲቲ ተማሪ ያለው የጠፉ ቋንቋዎች ተብሎ ሲደረግ እንደምሳሌ ተጠቀሰ ማስተዋሶ አርጎብኛ ነው ህዝቡ አለ ቋንቋው የለም የዛት የቁም ግድያዎችም አሉ የቁም ጄኖሳይድስ ምናልባት ጊዜ ቢያንሰን እንጂ ሌሎችም አሉ በተለይ ከኦሮሞ ወሎ ኦሮሞ አንፃር የተፈጸሙ ግፎች ትንሽ ሰዓታችን ስለገፋ ነው እንጂ እና ምናልባት ሌላ ጊዜ ልንመለስበት እንችላለን እነዚህ ሰዎች እንዳው ጭፍን ከመሆኑም አይናቸውን ከፍተው በእውነት በህዝቦች ላይ የተፈጸሙ ነገሮችን ሊመለከቱም አቋማቸውን እንዲያስተካክሉ ሊረዳቸው ይችላል አቶ ሰለሞን ወደ አንተ ልምጣና ኢህአዴግ ሀገሪቱን በላይነት የሚመራው ሉሪንግ ፓርቲ ከአንድ አመት በኋላ መደበኛ ስብሰባውን ያካሂዳል ነገ እና በዚህ አንድ አመት በርካታ የተለያዩ ነገሮችን አይተናል ከኢህአዴግ አንፃር የሚነገሩ ብዙ የሚታዩ በሹማምንት ደረጃም ሲቃረኑ ሲወዛገቡ የተለያዩ አቋሞችን ሲይዙ ቅድም ያለው የፕሬዝዳንት ለማ መገርሳና የፕሬዝዳንት ደብረጽዮን ይሄም አለ ሌሎችም እስቲ ባጭሩ ሁለታችሁም ተወስዳላችሁ ሳናበዛ ሰዓት ስለረዝም ወደ 3 ደቂቃ ምናምን ምን ይዘው ይወጣሉ ከዚህ ስብሰባ ብላችሁ ትገምታላችሁ ሰለሞን ባንተ ልጀምርና መልካም ተስፋዬ እኔ ይሄ የኢህአዴግ ስብሰባ ብዙ ችግሮችን ይዞ የሚመጣ ይመስለኛል በእኔ አመለካከት አሁን የደብረጽዮንን መግለጫ ሰብቻለሁ የነቦለማ ደግሞ ትንሽ ወደ ኢትዮጵያዊነትን ስለ ብሔረሰቦች ያሉት ስለ ኢትዮጵያ አመለካከት ያላቸውና የደብረጽዮን ደግሞ ህዝቡ የብሔር ጭቆና ስለነበረ ነው ወደ ጦርነት የገባ ነው የሚለው ነው ከዛ ሁጭም ደግሞ ሌላ የጌታቸው ረዳንም አዳምጫለሁ እሱንም ሀገሪቷ ውስጥ በጣም ችግር እንዳለ አርጎ ሲያቀርብ ነው ነበር ምክንያቱም በእውነት ነው አሁን በወሎ የተነሳ በኦሮሚያ ክልል በድንበር አካባቢ የሚነሱ ችግሮች አሉ እነኚህ ችግሮች ሊፈቱ ያልተቻለው አሁን ያለው አስተዳደር ድክመት እንዳለው ነው ያቀርቡት ያለው እና ይሄኛውን ድክመት ደግሞ የራሳቸውን ድክመት ወደ ትግራይ ህዝብ እነሱ ናቸው እንደዚህ ያደረጉ ናቸው ይያሉ ቀላሉ መንገድ እየፈለጉ ነው ለስልጣን ላይ መቆያ ምክንያቱም ራሳቸውን ድክመት ማመን ሲያቅታቸው ነው ወደኛ የሚያመጡት አንደኛው ይሄኛው ድክመት መኖሩን መቀበል መቻል አለባቸው የሚለው ግምገማ ነው የሚያቀርቡት ዶክተር ደብረጽዮንም እንደዛ ዶክተር ደብረጽዮን እንዳሁን ይሄ
የትግራይ ህዝብም ሆነ ሌሎች ብሔር ብሔረሰቦች የራሳቸው መብት ለምሳሌ በቋንቋ መተዳደር በራሳቸው ቋንቋ ራሳቸው ማስተዳደር ክልላቸውን በራሳቸው ማስተዳደር በሀገሪቱ ውስጥ ሰላም መጥፋቱ ከእስር ቤት የተፈቱት እንዳውም አንዳንድ ወንጀለኞች በመንግስት ሰራዊት ላይ ግድያ የፈጸሙ ወንጀለኞች ያለአግባብ መፈታታቸው የሚሉትንና ጉዳዮችን ይዘው ነው የቀረቡት እና አሁን ሳስበው እንደአሁን የባሴ ከምን ጊዜው በላይ ህወሓት ተጠናክሮ የመጣ ይመስለኛል ከዚህ ወደዚህ ሳይመጡ እንዳውም የራሳቸውን የትግራይ ህዝብ አሁን ያለበትን ሁኔታ ገምግሞ ነው የመጡት ለሶስት ቀን ስብሰባ አድርገው እና እዛ ላይ የትግራይ ህዝብ ሰላምን እንዴት ገምግሞ ነው ከሌሎች ብሔረሰብ ፖለቲካ ድርጅቶች ደግሞ የትግራይ ህዝብን የበታች ሆኖ ራሱን እንዲያይ ለማድረግ ጦርነት እየከፈቱባቸው እንዳሉ አድርጎ ነው ሲያቀርቡ የነበረው እና ይሄ ሁሉ ደግሞ አሁን ያለው መንግስት ደካማ መሆኑን ነው ይዘው የቀረቡት ያለው እንዳሁን የፌደራሊዝም መንካት በጣም አስቸጋሪ ችግሮችን ሊያመጣ እንደሚችልና የኢህአዴግ መምሪያ መሆኑን እነሱ ደግሞ አሁን ያለው መንግስት ደግሞ ይሄን መንገድ ትቶ የሳተ አድርጎ እያቀረቡ ነው ያለውትና ይሄ እኔ እንደሚመስለኝ ምናልባት በመጨረሻ ላይ ሊፈርሱ የሚችሉ አይመስለኝም ምክንያቱም አደጋው ከዛ የባሰ ነው ግን በመሃላቸው ብዙ ችግሮችንና ብዙ ፊቲጋዎችን ሊፈጥሩ እንደሚችሉ ነው የሚሰማኝ ሁለት ነገሮች አሁን የተለየ ነው እንግዲህ አንዱ ኢህአዴግ ህወሓት ከሁሉም የተለየ አቋም ያዙ ብቻም ሳይሆን አንተን ነካ ያደረካት ህወሓት የራሱን ጉባኤ ሰሞኑን አካሂዶ ጨርሶ ነው የወጣው በዚያ ላይ የተወሰኑ 4 ነጥብ ያላቸውን ውሳኔ አይነት አስተላልፎ ነው የተበተነው የሰማሁት ከዚያም አንድ እኔን ትኩረቴን የሳበው ኢህአዴግ ወደ ቀድሞ ኢህአዴግ መመለስ አለበት የሚል ነው ትንሽ ያሳስባል ይሄ ሁሉንም ያገሪቱን ያሳስባል ኢህአዴግ ተቀባብቶም ተሸፋፍኖም ተለወጥኩ ብሎ እስከዛሬም ዛች ስልጣን ላይ መቆየቱ ራሱ ችግር እየፈጠረ ነው ሌላው አዲስ እዚህ ጉባኤ ላይ የምናየው እንደተነገረ ከሆነ አጋር ድርጅቶች የሚባሉትን እንደሚገኙ ተነግሯል ይሄ ደግሞ ዶክተር አብይ ጠቅላይ ሚኒስትሩ በቅርቡ ሌሎችንም አጋር ድርጅቶች ጨምረን አገራዊ የብሔር ብሔረሰብ ሳይሆን አገራዊ አገራዊ ድርጅት እንሆናለን ከሚለው ጋር ያያዙን የምትጥያቄም አለ ዶክተር ደብረጽዮን በተለይም በአንድ ቃል ጠቅልለው ያስቀመጡበት ነገር አለ የአንዱን አመት ሂደት ለውጥ ሳይሆን ነውጥ ያሉት ነውጥ እንግዲህ ቫዮለንስ ነው በጥብጥ ነው ውዝግብ ነው ይሄም ትንሽ ያሳስባል ዶክተር ቤኛ እስቲ አንተ ምን እናለን ብለህ ትጠብቃለህ ጉባኤውን ጨርሰው ሲወጡ አመሰግናለሁ ተስፋዬ በአሁኑ በሚመጣው ሚቲንግ ምን እንጠብቅ አዎ እዛ ዘግተው ሚቲንጋቸውን ዘግተው ብዙ ወያያሉ ብዙ መጨረሻ ላይ አድርገው የሚወጡት እዛ የተናገሩትን ነገር በፍጹም አይነግሩንም እዛ ውስጥ ግን ብዙ ነገሮች ያነሳሉ ዶክተር ገብረጽዮን ያለውን እኔ አልሰማሁትም እዛ ውስጥ ብዙ ነገሮች ያነሳሉ ስለ ብሔረሰቦች ጥያቄ ስለ ፌደራሊዝም ዲስከስ ያደርጋሉ እንደምታይኝ ከሆነ ፌደራሊዝምን ንክች አድርገው የሚነኩ አይመስለኝም ይወያዩ ግን የአዲሶቹ የድሮ ያልነበሩት ፓርቲዎች አጋር ድርጅቶች እዛ ሲመጡ ህወሓት እነሱ ለመጠቀም እቅድ ነበረው in the past
አሁን ይሄ አልሰራለትም ዶክተር አብይ እነሱን ለመጠቀም ይሞክራል ኦኬ ሶ ወደንም የሚጠቀምበት የገብረጽዮንንም ቻሌንጅ ለማድረግ አህዳዊ ፓርቲ አህዳዊ አመለካከት አህዳዊት ኢትዮጵያ የሚያመጡትን ሰዎች እነሱም ላይ ለጠቀም ይችላል እሱ ዶክተር አብይ ራሱ የት ነው የሚቆመው that's a $1 million question እና ብዙ አልጠብቅም ኦሮሞ ምንድን ነው ወራ ከወሌቱ ገንደ ወሌደቃ እነሱ ብዙ አንድ አመለካከት ያለው ሰዎች ናቸው ፓርቲው ራሱ ኦርጋናይዜሽን ሲመለምላቸው አመለካከታቸው አንድ ላይ ተቀራረቡ ሰዎች ናቸው አንድ ላይ ፓርቲ ውስጥ ያሉት ብዙ አልጠብቅም እዛ ውስጥ ግን መከራከራቸው አይቀርም የሚነግሩን ነገር ከዛ በኋላ ቆራርጠው ለፓርቲያቸው ሴፍቲ ምክንያቱም ፓርቲያቸው ካል ሳይግባቡ ከቀሩ ፓርቲያቸው ይፈርሳል ከፈረሱ እነሱም አይኖሩም ማለት ነው ይሄን ማድረግ አይፈልጉም ሚቲንጉ ላይ ተጨቃጭቀው ሰላም በተግባብተን የወጣን ነው ብለው የሚነግሩ ብዙ አልጠብቅም ባይ ነኝ እዛ ላይ ተስፋዬ አንድ ቢጨምር እዛ ላይ ያለ እኔ የሚመኘው አንድ ነገር አለ እዛች ሀገር ዋናው ችግሩ የፖለቲካ ፓርቲዎች ችግሩ ራሳቸው ነው የመንግስት ችግር ራሱ ነው አሁን ለምሳሌ ብታይ እዚህን ሀገር ቀረጥ ሲወስዱ ወይም ደግሞ ታክሲ የሚለው የመንግስትን ገንዘብና የፖለቲካል ፓርቲ የሆኑ ገንዘቦች የተለያዩ ናቸው አሁን ለምሳሌ አሜሪካንን ብትወስድ ካናዳን ብትወስድ ፓርቲዎች እንደውም ሀገሪቷን የሚያስተዳድር ፓርቲ ፖለቲካ ድርጅት የመንግስትን ገንዘብ ለራሱ የፖለቲካ ካምፔን አይጠቀምም ከተጠቀመ ወንጀል ነው የሚሆነው አሁን እዛ ላይ ያለው ኢትዮጵያ ውስጥ ያለው የፖለቲካ ችግር አንደኛው ከህዝቡ ቀረጥ እየሰበሰቡ በህዝቡ ስም ደግሞ በአለም ላይ እየዞሩ እየለመኑ እያመጡ የፖለቲካ ፓርቲዎች ለራሳቸው የፖለቲካ ካምፔን እንዲሆን እየተንሸራሸሩ ይጠቀሙበታል እና ተቃዋሚ ፓርቲዎች ደግሞ ይሄን ሪሶርስ ያላቸው ይሄ ሪሶርስ መንግስትም ይሁን በመንግስት ሀገሪቷን የሚመራ የፖለቲካ ድርጅት ይሁን ሌላ ተቃዋሚ ፓርቲ የራሳቸው የገንዘብ መሰባሰቢያ አካባቢ ደግሞ ከመንበራቸው መሰብሰብና በእነሱ መጠቀም ካምፔን ማድረግ አለባቸው እንጂ የመንግስትን ገንዘብ ወስዶ ለራሳቸው መጠቀሚያ መደረግ አለበትም ይሄ ኢኩል የሚባለው የፖለቲካ የዲሞክራሲን ሂደቶችን እንትን ያደርጋል ስለዚህ ሊሆን መሆን ያለበት ኢህአዴግ አሁን በትክክል እነሱ ሀገሪቷ ወደ ዲሞክራሲ እናመጣለን ለፖለቲካ ድርጅቶችም ኢኩል የሆነ ፊልድ ወይም ደግሞ ሜዳ እንፍጠር ካሉ እንደነኛ አይነቶች የመንግስትን የህዝብን ገንዘብ ለራሳቸው ፖለቲካ የሚጠቀሙበትን መንገድ ማጥፋት አለባቸው አለበለዚያ አንድ ሜዳ ውስጥ አንድ ኳስ ሜዳ ውስጥ ዳኛው አንድም ፓርቲ መስመር ዳኛው አንድም ፓርቲ ኳሷ ራሷ ወደ አንድ ፓርቲ የምትጫወት ከሆነ ጎሏም ወደ ሌላው የሚገባ ከሆነ እኩል ሊሆን አይችልም ስለዚህ ከሌላው እንዳው ወደፊት አሁን ስለ ሩዋንዳ የምናወራው ችግሮች ሁሉ የአንድ የፖለቲካ ፓርቲ ገንዘቦችን የወሰደ ለራሳቸው ሲጠቀም ወደ አምባገነንነትና ሌላውን ወደ ሁጪ የገፋ ሲሄድ ሌላው ደግሞ ተቃውሞን እየፈጠረ ይሄዳል ያ ወደ ጦርነት ነው የሚወስደው እንጂ እውነት ወደ ዲሞክራሲ አይወስድም እና በኔ ተስፋ ማደር አሜን የሚያደርገው አይመስለኝም ግን ምኞቴ እንደዚህ አይነት ነገሮች ላይ ለፖለቲካ ፓርቲዎች ማንንም ማን ነፃ የሆነ እኩል የሆነ ኦይዲት ወይም ደግሞ ያደግ ከመንበሩ ብቻ የሚያገኘውን ገንዘብ ብቻ መጠቀም ነው ያለበት የህዝቡን ገንዘብ መበዝበዝ አለባቸው ሌላውን ያሰሩ ለራሳቸው ደግሞ ይበዘብዙታል ለነገሩ ያድግ ከምንም በላይ ከሚታወቅባቸው ነገሮች አንዱ ይሄ ነው
ከመንግስት ከዚህ መንግስት ጀርባ እኮ ብዙ ሰው የሚገነዘብ አይመስለኝም በርካታ ኮሚቴዎች አሉ የክልል ኮሚቴ የሰላም ምናምን ኮሚቴ የድርጅት ኮሚቴ እነዚህ ኮሚቴዎች በሙሉ የጠቅላይ ሚኒስትሩ ንግግር ከሚያዘጋጁት ጨምሮ እንግዲህ ዛሬም ተለውጦ እንደሆነ አናውቅም ባለፉት 28 ዓመታት እንደዛ ነው ይሄ ሁሉ ኮሚቴ የሚሰራው ፒውርሊ የድርጅት ስራ ነው ግን እንደ መንግስት ስራ ታይቶ በመንግስት በህዝብ በጀት ነው የሚንቀሳቀሰው ለዚህ ነው እኮ ኢህአዴግ እንዳለ ዞር ቢል ነው ችግሮች ሁሉ ለውጥ መሰረታዊ ለውጥ ሊመጣ የሚችለው የሚባል ለዚህ ነው ለማንኛውም ተወደበጽዮን እንዳሉት ነውጥ ሳይሆን ደግደጉን ያሰማን ደግደጉን ያሳየን ምክንያቱም እዚያ ገረዝቦች ብዙ ደምተዋል ብዙ ሞተዋል ከማህበራዊ ቀውሶች አንፃርም ብዙ ተሰቃይተዋል እና እንዲያው ልቦና ይስጣቸውና ለህዝቦች ለአገሪቱ የሚበጅ ነገር ይዘው እንዲወጡ እርዳቸው እንላለን ሁለታችሁም እንግዲህ ለሰዓታችሁና ለተጋራችሁን ሐሳብ በኦሮሚያ ኒውስ ኔትወርክ ስም በጣም አመሰግናለሁ ደህና ቆዩልን እኔም አመሰግናለሁ ተስፋዬ ያኔ ከመቶ ዓመት በፊት ባጼዎቹ ግፍ ቢለያዩም ዛሬ ተገናኝተው ተመስገን ያሉ ይመስላል በረዱ ሰኝቶ ከም ጅርታ ምንድን ነጋ ጅርታ ፈያከቲ ምን አልከኝ ዮሐንስ ሚኔሊ ቴድሮስ ስላሴ Gesse guyan suni magalle kora bifagalato guyan ittinani yadele samuna bokoto nagati finfinde nagata meka yejirenyako irana walbara nagame de mera yako Gesse guyan suni magalle mera bifagalato guyan ittinani yadele samuna bokoto nagati finfinde nagata meka yejirenyako irana walbara nagame de mera yako Ayasbari hunda sanyitante silenya deklejoni abadi sandal galal bianchin tarbo litayikሽ መጣራያ ጎቦ ከምሰለሽ ምንድን ማለተሽ ናይገርመኝ ቋንቋ መርሳተሽ እምብልብየን ጃኒ ሱፋፋንኩ በኔም ደርሷል አብሽሯል ግራ ገብተኝ ሳስብ ዞነት ከነ ዘሬው ቀብልሙት ማን ይነግረኝ ከጽሄን ሆነት እንኳን መጣሃሪ በኔ ሞት መስላቸው ነው ይሄን ሲያደርጉት ሊያጠፉን በውሸት ማንነት ቢዘገይም ባዜዎቹ ጉያ ቀን ወጣለን ኦሮሞና ራያ Gesse guyan suni magalle kora bifagalato guyan ittinani yadele samuna bokoto nagati finfinde nagata meka yejirenyako irana walbara nagame de mera yako Gesse guyan suni magalle mera bifagalato guyan ittinani yadele samuna bokoto nagati finfinde nagata meka yejirenyako irana walbara nagame de mera yako Mauko ichafar baifa yizemልሽ ነው ተዋልታፋ በባዳ ከስታይናችን ቢገፋ ያይም ቦታ ግን ፍጹም አይጠፋ ሁሉም አውቆ ይከበር ድንበሯ ይዘፈንልሽ ፍሪ ገረፌራ ትእዛዝ ወጋድ በዱራ ይፈረድን ኩኖ መስጊራ ያኔ ድሮ በግርማያቶች ሲበረታ ድርገ በዘራችን በስር ክንዱ ለማጥፋት ኮሽነ ሲፈራረቅ ምድረም ባገ
ገነነ ዘይደው ነው ቅጠል ያራገፉት ክንዱ ሳይደርቅ ወቅትን ያሳለፉት ወርካው ታየ እንዳዲስ ለምለሙ በጥላው ስር ሰብሰቡ